ዛሬ እንዳወጣሽ አውጪኝ አልኳት። ካላወጣሽን ግን እኔ ብቻ ነኝ በደረቴ ውስጥ እንዳለሽ የማውቀው፣ እንዳወጣሽ አውጪኝ አልኳት። በሚገርምሽ ሁኔታ ግን በትክክል አውጥታኛለች። ውድድሩ በጣም ከባድ ነበረ። በጣም ከባድ ነበር። እኔ በ2011 9 ላይ አካባቢ አንዳንድ ጊዜ መንገራገጭ ነገሮች ነበሩ። በዛም ዓመት የበጋዎቹ ውድድር ላይ ትንሽ ወረድ የማለቱ ነገር ነበር እና ኮንፊደንስ ትንሽ ሉዝ አድርጌ ነበረ። ግን ጥሩ ትሬኒንግ ሰርቻለሁ። ግን አሸንፍ ይሆን የሚለው ነገር በውስጤ ነበርና የእመቤቴ ማርያም ተአምር ተገለጸ። እውነት ለመናገር ነው የምነግርሽ፣ የተወሰነ ዙር ሲቀር በጣም ደክሞኝ ነበር። በጣም ኃይለኛ ኬክ እየተደረገ ነበር ውድድሩ ላይ። በጣም በቃ የሆነ ለመቅረት ለመሄድ የምትዩ እንግዲህ እንደወደድ ካልኩኝ እየሮጥኩኝ ደስ ይላል። በተለይ የመጨረሻው 100 ሜትር ላይ የነበረኝ ኃይል ለራሴ ይገርመኛልና አንዳንዴ ሳይሆን በእኔ ህይወት ላይ በተለይ እመቤቴ ማርያም ብዙ ተአምር አላትና በተለይ እመቤቴ ማርያም መዝሙሮች ስሰማ ማዳመጥ እንኳን አልችልምና ለእሷ በጣም ትልቅ ቦታ አለ። ትልቅ ከምነግርሽ በላይ በቤታችን ውስጥ ለእሷ የምንሰጠው ቦታ ለምንም ነገር አንሰጥምና እመቤቴ ማርያም በዛን ቀን በቃ ያለ ችሎታዬ ብለው ምንም ችሎታ ቢኖረኝም ያለ ችሎታዬ እንድችል አድርጋኝ ሜዳሊያውን እንዳነሳ እና ልክ ስጨርስ እስከምፈታት ነውና ሰፍቻት ነበር በመርፌ ቁልፍና ማለት እንዳይወድቅ እሱም ፈትቼ እስከማወጣ የሚገርምሽ በአጋጣሚ አንስቼ እዚህ ላይ ስለጥፋት ተለጠፈ እና ፊቴ ተሸፍኖ ነበርና የሚገርምሽ ከብዙ ቦታ መሰጆች ይመጡልኝ ነበር። ከጣሊያን ከካቶሊክ ቤተክርስቲያን በጣም ደስታቸውን የገለጹልኝ ነበረ እና የግሪክ ኦርቶዶክስ ቤተክርስቲያን ውስጥ ስለኔ ሲያስተምሩ ሰዎች ይልኩልኝ ነበርና በቃ እችን እድል ማግኘቴን የእሷን ስዕል በዓለም አደባባይ ማሳየቴ ለኔ በቃ ከምነግርሽ በላይ በቃ የእሷን ምስል በዓለም በማሳየቴ ለኔ በህይወቴ በቃ ትልቁ ነገር ብዬ ማስበው ያችን ምስል በዓለም አደባባይ ያሳየውባትን ቀን ለኔ በጣም ትልቋ ቀኔ ናት።